አንዴ ይላል አቡ ሁረይራ በጣም ራበኝ ይላል። ማን ያብላኝ ምሳ በጣም ርቦኛል። ርቦኝ መሬት ላይ ተገላበጥኩ። ግዴ ለማንድ ሰው ይጋብዘኛል ብዬ መንገድ ላይ ወጣው። የቃሲም አባት የዓለሙ ጨረቃ ብቅ አሉ ይላል ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። ትክ ብለው አዩኝና ፊቴና ውስጤ ምን እንደፈለገ አወቋል። ከዛ ያ አባ ሂር አሉኝ፣ አንተ አቡ ሁረይራ አሉኝ። ለበይክ ያ ነብይ አላህ አልኳቸዋል። الحق ተከተለኛል። ተከተልኳቸው። ቤቱ በራቸው ጋር ደረስነ። እንግባ ብሎ አስፈቀዱ። ቤታቸው እኮ ነው። ስብናቸውን ተመልከት። እንግዲህ ይዣለው ልግባ አሉ። ግቡ አሏቸው ሚስቶቻቸው። ገቡ። ሲገቡ ጠረጴዛው ላይ በወተት ብርጭቆ ተቀምጧል። በብርጭቆ ወተት አለ። ይሄ ወተት ከየት መጣ? እርጋታቸው ስክነታቸው ይስባል። ሰላም ይሄ ወተት ከምን መጣ አሉ። እገሌ ነው ላከላችሁ ሰለላሁ